አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደምን አላችሁ? ድና የተከበራችሁ ዛሬ ይዤላችሁ የመጣሁት የሹራቡን የእጁን አሰራር ነው። ይሄን ፊት ለፊቱ ነው። ፊት ለፊቱን ሁለት አይነት አድርገን መስራት እንችላለን። ይሄን አሁን የሰራሁት ስትሬት ነው። እዚህ ጋር ቅርጽ አውጥተንም መስራት እንችላለን። ያኛውን የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ፣ ይዤላችሁ እመጣለሁ ኢንሻአላህ። ይህን ግን የታዘዝኩት በስትሬት ስለሆነ እንደሱን የሰራሁት። አሁን ዛሬ ይዤላችሁ የመጣሁት እጁን ነው ማለት ነው። እጁን እንዴት እንደምሰራ አብረን የምናይ ይሆናል ኢንሻአላህ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ከወደዳችሁት ለሚፈልጉ ሰው እንዲደርስ ሼር እያደረጋችሁ አብራችሁን ቆዩ። በመጀመሪያ እንደ ያኛውን እንደሰራ ነው በሰንሰል ነው የምንፈልገውን ያክል መጠን ሰንሰሉን እንሰራለን። ከዛ በኋላ አሰራሩ ምንም የተለየ ነገር የለውም። እጁን ላሳያችሁ የፈለኩት ምንድን ነው፣ ታች እጁ ላይ ጠበብ እያለ እንዲሄድ እንዴት እንደምናደርገው ነው። እኔ የፈለኩት ይሄን ያክል መጠን ነው። ሰንሰሉን ሰርቼ ጨርሻለሁ ማለት ነው ኢንሻአላህ። ከዚህ በኋላ ምንም የተለየ ነገር የለውም ከመጀመሪያ ከለቀኩት ቪዲዮ ጋር። የሚለየው እንግዲህ ጠበብ ያለውን ፓርት እንዴት እንደምንሰራው ነው ማሳያችሁ። ይሄኛው ግን ድርብ ኪሎሽ ሀፍ እንሰራለን። ከዛ ኢንሻአላህ ወደ ጫፍ አካባቢ ስደርስ ደግሞ እንዴት እንደምሰራው አብረን እናያለን። እንደምታዩት እንግዲህ 15 ሰንሰል ሲቀረኝ ሌላውን ድርብ ኪሎሽ ሀፍ ሰርቼ ጨርሻለሁ። አሁን እንግዲህ ይህንን ጠባቡን ፓርት ለመስራት እንዴት እንደማደርግ ተከታተሉ ኢንሻአላህ። 15 10 እያልኩ ነግራችሁ እኔ የሰራሁትን ነው። እናንተ የፈለጋችሁትን መጠን ማለት ትችላላችሁ። እዚህ ጋር አስሩን ሰንሰል ነጠላ ኪሎሽ ነው የሰራሁት። ከአስራ አምስቱ አምስቷን ደግሞ እንዴት እንደማረጋት ታያላችሁ ኢንሻአላህ። እዛው ላይ ጥብቅ አድርገን እንሰራታለን። አስሩን ሰርቼ ጨርሻለሁ። ይቺ አምስቷ ሰንሰል ናት የቀረችኝ። አምስቷን ሰንሰል እንዴት እንደምናደርጋት በደንብ ካያችሁት በጣም ቀላል ነው። እንደዚህ ካወጣን በኋላ ሳንጠልፍ እራሷን ነው የምናወጣት ማለት ነው። እዛ ላይ ጥብቅ ያለች ስራ ትሆናለች። በዚህ መልኩ ስንሰራው የሚያምርና ቅርጹ ጠበብ ያለ ከታች በኩል ጠበብ ያለ ይሆንልናል ከእጁ ማለት ነው። እንግዲህ በዚህ መልኩ 15ቷንም ጨረስኩኝ ማለት ነው። ከዛ በኋላ ዙረን አንድ ሰንሰል ሰርተን ያኑ ስራ መድገም ነው ማለት ነው።
በዚህ መልክ እንግዲህ ዙሬ መጥቼም ራሱን ደግሜዋለሁ ማለት ነው። አምስቱን አስሩን ጨርሻለሁኝ 15ቱን። ከዚህ በኋላ እንደ መጀመሪያው ድርብ ኪሎሽ ነው የምሰራው ማለት ነው። እጁን የምንፈልገውን ስፋት መጠን እስከምንጨርስ ድረስ በዚህ መልክ ነው የምንሰራው። አስሩን እና አምስቱን አለያይተን ሌላውን ደግሞ ድርብ ኪሎሽ እየሰራን እንጨርሳለን ማለት ነው። የሚያምር ቅርጽ ይሰጠናል። ይህ እንደምታዩት እንደዚህ አይነት የሚያምር የእጅ ሌላው ተመሳሳይ ስለሆነ ቪዲዮ እንዳይረዝም ይህንን ይመስላል የዛሬው ቪዲዮ። በቀጣይ ኢንሻአላህ እንዴት እንደማያይዘው ይዤላችሁ የምመጣ ይሆናል። ሰላም አለይኩም ወረህመቱላሂ ወበረካቱህ።